ሰላም እንደምን ቆያችሁ ውድ የማርሻል አርት ቤተሰቦቻችን። ይህ ማፎ ማርሻል አርት ዩቲዩብ ቻናል ነው። በዛሬው ዕለት ደግሞ በኢትዮጵያ ለቴኳንዶ ስፖርት ውስጥ ትልቅ አሻራ ካኖሩት ውስጥ እና እንዲሁም ደግሞ እያኖሩ ካሉት ውስጥ አንዱን አሰልጣኝ ዛሬ አብረን እንቃኛለን። አብራችሁን እስከ ፕሮግራሙ መጨረሻ እንድትቆዩ በአክብሮት ጋብዛለሁ። የምንገኘው ካፒታል ሆቴል ኤንድ ስፓ ነው። ለቀረጻ ፈቃደኛ ስለሆኑልን በጣም አድርገን እናመሰግናለን። ይህ ማስተር ማን ነው? አብረን እንመልከተው። ሌትስ ጎ። ጤና ይስጥልኝ ማስተር። ደህና ነኝ። እንዴት ነህ ፍላወር? ሰላም ነህ? ደህና ነህ? እግዚአብሔር ይመስገን። ቆይታ እንዴት ነው? ጥሩ ነበር። የሚገርም ፉምሴ እያየሁ ነበረ። አሪፍ ነው? አሪፍ ነው፣ በጣም አሪፍ ነው ማስተር። ያው ያስቆምኩ እንግዲህ የጀመርነውን እስክንጨርስ ድረስ መታገስ ስላለብን ነውና ኦፍ ኮርስ ያው የኛ መርህ የጀመርነውን ጨርስ የሚል ነገር ስላለ እዛ ሶሪ ምንም ችግር የለም። በነገራችን ላይ ማስተር እየሰራኸው ፉምሴ አዲስ ነው፣ ከዚህ ፊት አይቼው አላውቅም እና ምን ፉምሴ ነው? አዎ እኛ ሀገር ላይ በደንብ ስላልተለመደ ነው። ፍሪስታይል ፉምሴ ላይ ሆኖ በማስተሮች የሚሰራ ሃንባዳ ውስጥ የሚካተት ነው እና እኔ እያጠናው እያለ ነው የመጣው እና በቅርቡ ውድድር ስላለ እሱን እየተዘጋጀው ነው እና ውጭ ሀገር ሄጄ እወዳደራለሁ ብዬ አስባለሁ በዚህ ፉምሴ። በጣም አሪፍ፣ መልካም እድል እመኝልሃለሁ። በጣም ተመልካቾቻችን ዛሬ ይዤላችሁ የመጣሁት ግሎባል ማስተር አረፋይኔን ነው። ከእሱ ጋር በጣም ቆንጆ የሆነ ቆይታ ይኖረኛል። አብራችሁን እስከ መጨረሻ ድረስ እንድትከታተሉ በአክብሮት ጠይቃለሁ። አብራችሁን ሁኑ። ለዚህ ቻናል አዲስ ከሆናችሁ ይህ ቻናል በዋናነት ማርሻል አርት እና ከማርሻል አርት ጋር የተያዙ ጉዳዮች ላይ የሚያተኩር ሲሆን እንደዚህ አይነት ኮንቴንት የሚመቻችሁ ከሆነ ሰብስክራይብ በማድረግ እንዲሁም ደግሞ የደወል ምልክቱን በመጫን ቤተሰብ መሆን ይችላሉ። ማስተር በድጋሚ ስላገኙክ ደስ ብሎኛል። ጥሩ ቆይታ እንደሚኖረን ተስፋ አደርጋለሁ። ወደ ዋናው ጥያቄዎች ከመግባቴ በፊት እንደ መግቢያ ጥያቄ ማርሻል አርት ለማስተር አረፋይኔ ወይም ለግሎባል ማስተር አረፋይኔ ምን ማለት ነው? በጣም አመሰግናለሁ እድሉን ስለሰጣችሁኝ፣ እዚህ ድረስ መጣችሁ እኔን ኢንተርቪው ለማድረግ ስለጋብዛችሁኝ በዚህ አጋጣሚ አመሰግናለሁ። ማርሻል አርት በእኔ አንደበት ወይንም ደግሞ በእኔ አመለካከት ለመግለጽ ትንሽ ይከብዳል። ከዚህ በፊት ትልልቅ ማስተሮች፣ አስተማሪዎች ብዙ በሚዲያ ላይ ይህንን ተናግረዋል። ማርሻል አርት በጣም ጥልቅ የሆነ ሳይንስ ያለው ስፖርት ነው። ሲጀመር ማርሻል አርት አመጣጡ ከሩቅ ምስራቅ ነው። የተለያዩ መዛግብቶች እንደሚናገሩት የተለያዩ ድረገጾች ላይ ስናይ ማርሻል አርት ለምሳሌ ከህንድ፣ ከቻይና፣ ከኮሪያ እና ከጃፓን አካባቢ የመጣ ሲሆን መጀመሪያ ራስን ለመከላከል ነው። ማርሻል አርት ራስን በመከላከል ላይ የሚያተኩር እንቅስቃሴ ነው። ማርሻል አርት የድሮ መነኩሲያኖች በገዳም ውስጥ በተለያዩ ቦታ ራሳቸውን ከጥቃት ለመከላከል ከአንዳንድ አውሬዎች ራሳቸውን ከሚያጠቋቸው ሰዎችም ጭምር ራሳቸውን ለመከላከል የተለያዩ እንቅስቃሴዎችን ያደርጉ ነበር። በአጠቃላይ ማርሻል አርት የመከላከልና የማጥቃት ዘይቤ ሲሆን ዋናው በዲሲፕሊን እና በጥበብ የተሞላ ነው። ድሮ ላይ ማርሻል አርቶች በእንደዚህ አይነት መንገድ ነው የሚታሰቡት። አሁን ላይ ደግሞ ወደ ስፖርት ተቀይሮ ማርሻል አርት ስፖርት ሆኗል። ይህም ማለት ምን ማለት ነው? በተለያዩ ፌዴሬሽኖች ተመስርተው የተለያዩ የራሳቸውን ዲሲፕሊን ይዘው እንደ የራሳቸው አወቃቀር ማርሻል አርት በአጠቃላይ የሁሉም አርቶች ጥርቅም ስም ሲሆን ማርሻል አርት በእንደዚህ አይነት መንገድም ይገለጻል እና የማርሻል አርት ጽንሰ ሀሳብ በጣም ሰፊ ስለሆነ እሱን ዛሬ ለማብራራት ትንሽ ይከብደኛል። በጥቂቱ ይሄን ይመስላል ማርሻል አርት ማለት። በጣም አሪፍ። እሺ፣ ማርሻል አርት እንደ አጠቃላይ ጥቅል ስሙ እንደሆነ አስረድተኛል። ወደ ቴኳንዶ ወይም ወደ ወርልድ ቴኳንዶ ስናወርደውስ
ለማስተር አረፋይኔ ምን ማለት ነው? ማርሻል አርት ውስጥ ነው ወርልድ ቴኳንዶ ያለው። የአርት ስፖርቶች በሙላ ማርሻል አርት ውስጥ ይካተታሉ። ሞድ ከዲሲፕሊን ጋር የተያያዘ ስለሆነ ወርልድ ቴኳንዶ ደግሞ እያንዳንዱ እንቅስቃሴዎች ከዲሲፕሊን ጋር የሚመጣ ስፖርት ነው። ስለዚህ በሀገራችን እንኳን ቀደምት ከሆኑ ስፖርቶች ውስጥ ተዋቅሮ ማርሻል አርት ውስጥ የሚሰራው ወርልድ ቴኳንዶ ነው። እንደ ምሳሌ ወርልድ ቴኳንዶ፣ ኢንተርናሽናል ቴኳንዶ፣ ውሹ እና ካራቴ የመጀመሪያው በኢትዮጵያ ውስጥ በማርሻል አርት ውስጥ አቅፈው አንድ ላይ ውድድርን እንዳካሄዱ ሁላ የሚታወቅ ስለሆነ ወርልድ ቴኳንዶ ግንባር ቀደሙን የሚይዘው ከማርሻል አርት ዘርፍ ውስጥ አንዱ ነው። ግሎባል ማስተር አረፋይኔ ማን ነው? ግሎባል ማስተር አረፋይኔ ማለት በቴኳንዶ ህይወቱ ረዥም ዓመት ቴኳንዶ በመስራት እና በማስተማር አሳልፍ ያለው አሁንም የቴኳንዶ አስተማሪ ቴኳንዶን እየሰራው ነው ያለሁት። በጣም አሪፍ። እድገትህ ምን ይመስል ነበረ? ትንሽ ስለሱ አጫውተኝ። እድገቴ ያው እንደነገርኩ አዲስ አበባ ነው ተወልጄ ያደግኩት። ያው በልጅነት ማንኛውም ሰው ወደ ትምህርት ቤት ይሄዳል። ትምህርት ቤት በኤሌመንተሪ ከጨረስኩኝ በኋላ ከዛ ወደ ሃይስኩል፣ ከዛ በኋላ ደግሞ ሞር ቴኳንዶ ላይ ትኩረት እያደረግኩ ስለሆነ ወደ ቴኳንዶ በመግባት ሰፈር አካባቢ ያሉት ልጆች በማስተማር ቴኳንዶ ሳይሆን የተለያዩ ፊልሞችን ምናምን እያየን እንቅስቃሴዎችን እያደረግን ስፖርት ላይ በጣም ትኩረት እያደረግን እንሰራ ነበር እና እኔም ከልጅነት ጀምሮ በመስራትና በማስተማር ላይ እንደ ማንኛውም ልጆች ኳስ በመጫወት ብዙ ነገሮችን በማድረግ ነው እንግዲህ በሰፈሬ ያደግኩትና ይሄን ይመስላል። ደስ ይላል በጣም። ሽሮ ሜዳ አካባቢ እንግዲህ እንደሚታወቀው ብዙ ስፖርተኞችን ማፍራት የቻለ ቦታ ነው እና ምንም ጥያቄ የለውም ከዛ ቦታ መምጣት አያጠያይቅም። እንዴት ወደ ማርሻል አርቱ ዓለም ልትቀላቀል ቻልክ? ይሄ በጣም አሪፍ ጥያቄ ነው። ወደ ማርሻል አርት ዓለም የገባ ነው መጀመሪያ እኔም ብቻ ሳይሆን ቀደም እንዳልኩ ሰፈራችን አካባቢ ላይ በጣም ትልቅ ማስተር በጣም ጎበዝ ለቴኳንዶ መስራች ከሆኑት ውስጥ ትልቅ አሻራ የጣለ በህይወት የለም ነፍሱን ይማረውና ምትኩ ኮብራ ነበረ። ምትኩ ኮብራ አንድ አካባቢ ስለነበረን አንድ ሰፈር ነን። በልጅነታችን እሱ የሚያደርጋቸውን እንቅስቃሴዎች እናያለን። ከኛ በላይ የሆኑትም ሰዎች ሞር በቃ በጣም ለሰፈራችንና ከ6 ኪሎ በላይ ላለ በሙላ መነሻ የሆነው ምትኩ ነው ብዬ ነው ማስበው በእኔ። ምክንያቱም የኔንም አስተማሪ ያስተማረው ምትኩ ስለሆነ እሱ የመጀመሪያ መነሻችን ነው። ከዛ በኋላ እነዚህ ፊልሞችን በማየት ከዛ አንዳንድ የማርሻል አርት መጽሐፎችን በማየት ስፖርቱን ወደ እዛ እንድንገባና እንድንቀሳቀስ አድርጎናል ማለት ነው። ወርልድ ቴኳንዶን ከመጀመርህ በፊት ወደ ሌላ ማርሻል አርት የመሳብ ቻንስ ነበረ? የኢትዮጵያ ወርልድ ቴኳንዶ ወይንም ደግሞ ውሹ ካራቴ የሚባሉት ቅድም እንደነገርኩ እነዚህ ከመመስረታቸው በፊት ሁሉም ሰው ፊልም ላይ ያዩትን ለምሳሌ ድሮ የጃፓን ካራቴ ይባላል ውሹ ስፔሻሊ ፊልም ላይ ውሾች እነሱን በሙላ በማየት ነው እና ቴኳንዶ የሚባለውን ነገር ላይ ሳናቅ በፊት ይሄ ሌጋል የሆነ ማርሻል አርት ባይሆንም ግን በራሳችን እነሱ ፊልም ላይ ያለውን እያየን እንሰራለን። ለምሳሌ የውሹን ካራክተር እንጠቀማለን ፊልም ላይ እያየን የነ ጄት ሊን፣ የኪክ ቦክሲንግ እንጠቀማለን የነ ቫን ዳምን እያየን እና ፊልም ላይ የምናያቸውን በሙላ እንተገብር ነበር። አክሮባት ይሰራ ነበረ። እንደገና የጦርነት ፊልም ላይ አይተን እንዴት አድርገን ነው ራሳችንን እየደበቅን ከዛ ቦታ ላይ እየወጣን ሰልፍ ዲፌንስ የምንሰራው ሁሉንም አይነት ሰርተናል። እና ግን ምንድነው ባውንደሪ የለውም ዝም ብለን እያየን ነው የምንሰራው እና ስቴፑን ጠብቀን የምንሰራቸው ነገሮች አይደሉም። ከዛ በኋላ ነው እንጂ ቅድም እንደነገርኩ እኔ ቴኳንዶ ከመስራቴ በፊት አሁን የነገርኳቸውን ነገሮች በሙላ ሞክረን ነው የመጣ ነው። የድሮ ስፖርተኛ ስፖርትን አውቆ ነው ወደ ስፖርት የሚሄደው እና ያንን ነገር ላይ እኛ ውጭ ስለምንሰራ ቴኳንዶ የሚባለውን አናውቅም። ዝም ብሎ በስመ ካራቴ እየተባለ እንሰራ ነበርና ከዛ በኋላ ነው ወደ ስፖርት ቤት እኔን የሚያስተማረኝ አስተማሪ አንድ ሰፈር ስለነበርን ከዛ በፊት ስፖርትን እንደምሰራ ስለሚያውቅ ቴኳንዶ እኔ ጋር መተህ ብትሰራ ብትወዳደር አገርህን ሁሉንም ነገር ታስጠራለህ በሚል ሀሳቤ እኔን እንትን አለኝ። ከዛ ወደ ጌት ወርልድ ቴኳንዶ ክለብ የሚባል ገባውና ቴኳንዶ ወደዛ ልሰራ ቻልኩ። በጣም አሪፍ። ወርልድ ቴኳንዶን ከጀመርክ በኋላ በሰልጣኝነት ወቅት ደስ የሚልም አጋጣሚ ሊሆን ይችላል፣ መጥፎም አጋጣሚ ሊሆን ይችላል። ያጋጠመን ገጠመኝ ልታጫወተኝ? እሺ ተማሪ እያለሁኝ በወርልድ ቴኳንዶ ኦልሬዲ ገብቼ እየሰለጠንኩ ባለሁበት ሰዓት ላይ የሚያሳዝኑ የሚያስደስቱም ነገሮችን አይቻለሁ። ግን ምንድነው ከሚያስደስተው እንዳልከው የሚያስደስተው ምን መሰለ፣ በውድድር ላይ ያሳለፍኳቸው ነገሮች በጣም ነው ደስ የሚሉኝ። እነሱ ነገሮችን መቼም አይረሱኝም።
እና በደንብ በቃ ማረሰው ቀን ለእኔ እንደ አዲስ ትውልድ ማየው መቼም ፈርስት ዳን ያገኘው ጊዜ ነው። የመጀመሪያ ፈርስት ዳን ወይም ደግሞ የመጀመሪያ ብላክ ቤልቴን ያገኘው ቀን በጣም በቃ የማይረሳ ቀን። እንደውም ቴኳንዶ የጀመርኩት ከዛ በኋላ ነው ብዬ ነው የማስበው እና እሱን አስታውሳለሁ። ሰልጣኝ ሆኜ ያሳዘነኝ የሚባል ብዙም ነገር የለም ያሳዘነኝ ሰልጣኝ ሆኜ። ነገር ግን አንድ ቅድም የጀመርኩት ነገር አለ። ወደ ኢንተርናሽናል ውድድር ከተወዳደርን በኋላ ማጣሪያ ግብፅ ላይ ይኖራል ለኦሎምፒክ ግሪክ ኦሎምፒክ 2004 አቴንስ ላይ። እሱ ማጣሪያ ላይ እኛ ሜዳሊያ ያመጣን ልጆች ማጣሪያ አድርገን ግብፅ ላይ ኦሎምፒክ ኢትዮጵያ የዛ ሰዓት ልትገባም ትችል ይሆናል እና እዚህ ሀገር ላይ በፌዴሬሽኑ በአንዳንድ አካላቶች ምክንያት ይህ ማጣሪያ እንዳይደረግ በማድረጋቸው ሁልጊዜ በጣም ማዝንበት ጊዜ ነው እና እሱን አረሰው። አሁን በመለስክልኝ ጥያቄዎች ላይ ኢንተርናሽናል ተወዳዳሪ እንደሆንክና የብሔራዊ ቡድን አባል እንደነበርክ ተረድቻለሁ እና እስኪ ስለሱ ትንሽ ብታጫውተን። እሺ፣ ደስ የሚል ጊዜ ነው ያሳለፍነው በኢንተርናሽናል ውድድር ላይ። ምን መሰለ፣ ኢንተርናሽናል ውድድር ኦል አፍሪካን ጌምስ ነው የመጀመሪያ የተወዳደር ነው። እኛ የተወዳደር ነው 8ኛው ነው። ቴኳንዶ የተጀመረው ከ4 ጀምሮ ነው። 4፣ 5፣ 6 እያለ አራተኛው ባለሳሳት ናይሮቢ ኬንያ ነው የተደረገው። ከዛ በኋላ ደቡብ አፍሪካ ይመስለኛል፣ ግብፅ አለ። ከዛ በኋላ ናይጄሪያ ላይ ነው እኛ 8ኛው ላይ ሄድ ነው። የዛ ሰዓት ላይ ከመሄዳችን በፊት ኢትዮጵያ ሬጂስተር ማድረግ ነበረባት ኢንተርናሽናል ውድድሮችን ለማድረግ። ያንን ለማድረግ ደግሞ ምንድነው በደብሊቲ ወይም ደግሞ በ2017 ነው የተቀየረው ደብሊቲ ተብሎ። ከዛ በፊት ደብሊቲኤፍ ነበር የሚባለው። በዛ አባል መሆን ነበረባትና እኛ ኦልሬዲ ዝግጅት ስላደረግን የዛ ሰዓት ላይ የኢትዮጵያ ቴኳንዶ ፌዴሬሽን አባል ሆነች 2005 ዓ.ም ላይ ፈረንጆች። የዛ ሰዓት ላይ እኛ ተወዳድረን ኢትዮጵያን ወክለን ለመጀመሪያ ጊዜ የኢንተርናሽናል ውድድር አድርገናል። ማጣሪያው የተደረገው ኦፕን ቶርናመንት ነበር ውድድሩ ከሁሉም ክልል ላይ። የዛ ሰዓት ላይ ብዙም ክልል የለም፣ ግን አዲስ አበባ ላይ ሞር ቴኳንዶ በጣም ያደገበት ጊዜ ነበርና ኦፕን ቶርናመንት ነው። ማንኛውም ሰው ገብቶ አገርን ለመወከል እዚህ ሀገር ላይ ለናሽናል ቲም ምርጫ ነበረ። እዛ የናሽናል ቲም ምርጫ ላይ ወርቅ ሜዳሊያ አምጥቼ ወደ ናሽናል ቲም ገባው። ከዛ በኋላ ለ3 ወር ትሬኒንግ ሰራ። በጣም ከባድ ትሬኒንግ የመጀመሪያችንም ስለሆነ በአጋጣሚ እዛ 3 ወሩንም ሲያሰለጥነን የነበረው ማስተር አዲስ ነው። በዚህ አጋጣሚ ላመሰግነው እወዳለሁ። ናይጄሪያ 5 ልኡካን ነበር የሄድ ነው፣ 5 ተወዳዳሪዎች ከ5 2 ሜዳሊያዎችን ይዘን መጣን። አንደኛው ሜዳሊያ ይዤ መጣሁ እኔ ነኝና ስመለስም እዚህ ሀገር ላይ የነበረው ስፔሻሊ ሽሮ ሜዳ ቀደም እንዳልኩ በጣም የሚታወቅ የስፖርት ሰፈር ነውና ስመጣ ያለው አቀባበል ምናምን ያ ድባብ አልረሳውምና ደስ የሚል ሙቭመንት ነበርና በህይወቴ ትልቅ ነገር ላይ ያደረግኩት ወይንም ደግሞ የሚያስደስተኝ ነገር ይሄ ነው ብዬ ነው የማስበው። በመቀጠል ደግሞ ማሰብ ወደ ማሰልጠኑ የገባህበትን እንዲሁም ደግሞ ለመግባት የወሰንክበትን ጊዜ ታስታውሰዋለህ? በደንብ አድርጌ ያስታውሰዋለሁ። ቅድም እንደነገርኩ ቴኳንዶ ቤት ከመግባቴ በፊት ውጪ ልጆችን አስተምር ነበር እና በቃ ታለንቴ ማሰልጠን ነው። ከልጅነቴ ጀምሮ ነው ማሰለጠን እና በራሴ ነው እዚህ ደረጃ ላይ የደረስኩት እና ፊልሞችን እያየን የማስተማር ሊደር ማድረግ በቃ እችልበታለሁ መሰለኝና ልጆችን በጣም በማስተማር ላይ ስለመጣው ወደ ማስተማሩ ለመግባት ምንም አልከበደኝም። ናይጄሪያ ያለው 18 ዓመት የነበረ የዛ ሰዓት ላይ ሲወዳደር የነበረውና ከዛ በኋላ ውድድር ነው የማስበው። ግን ውድድር ላይ እንደዚህ አይነት እንቅፋቶች ምናምን መጡ እና ያለ እድሜ ነው ውድድርን ያቆምኩትና ከዛ በኋላ ወደ ማሰልጠኑ የገባሁት ለመጀመሪያ ጊዜ የቴኳንዶ አንድ ጓደኛ አለኝ፣ ማስተር ናስር ይባላል። ማስተር ናስር የሚያስተምርበት ወደ ሳር ቤት አካባቢ ነው። 1996 ዓመተ ምህረት ላይ ለመጀመሪያ ጊዜ ሞባይል ተመዝግቤ አልመጣልኝም ነበርና በወረፋ ምናምን ነበር የሚሰጠው የዛ ሰዓት ላይ እና ልክ ያንን ሞባይል ሲሰጠኝ የመጀመሪያ የደወልኩት እሱ ጋር ነው፣ ማስተር ናስር ጋር ነው የመጀመሪያ የደወልኩለትና ከዛ በኋላ እሱም ደግሞ የመጀመሪያ የደወለልኝ በእኔ ስልክ ላይ እሱ ነበርና እሱ ጋር ደውሎልኝ በቃ ና አለኝና እኔ በአጋጣሚ ደግሞ ከናይጄሪያ እንደመጣሁኝ የኔ አስተማሪ ራሽያ ኤምባሲ ያስተምር ነበርና በጣም ቢዚ ነውና ትንሽ ረፍት ሰጥቶኝ ነበረ። ወደ ስፖርቱ ምናምን ትንሽ እግሬን ማሞኝ ነበርና ወደ ስፖርቱ ቶሎ አልተመለስኩም፣ ግን ትሬኒንግ ምናምን አደርግ ነበርና
የዛ ሰዓት ላይ ፍሪ ታይም አግኝቼ በአጋጣሚ ቅድም ያልኩን ጓደኛዬን ለማግኘት ወደ ሳር ቤት ሄድኩም። እዛ ሳር ቤት ከሱ ጋር እሱ ስፖርት ቤት ቁጭ ብለን እያወራን የተጫወትን 96 ምናምን ዓመተ ምህረት አስታውሰዋለሁ። ከዛ አንድ ተመስገን የሚባል አለ ውሹ ኢንተርናሽናል ቴኳንዶ ሌሎች ኪክ ቦክሲንግ ምናምን የሚሰራ ልጅ ነው። እሱ ያቀኛል፣ እኔ አላውቀውም። እና በአጋጣሚ እዛ ናስር ጋር ጂም አለ ሌላ ከቴኳንዶ ክላስ ውጭ እነዚህ ጂሞች ክብደት ማንሳት ምናምን ነበርና እሱ እዛ ትሬን እየሰራ ነበርና በአጋጣሚ እኔን መጥቶ ያቀኛል። እንደውም እኔ በምወዳደርበት ስም የሰፈር ስም አለኝ፣ በሱ ስም ነው የጠራኝ እና እኔ ያውቃለሁ ምናምን አለኝ። ለምንድን ነው አብረን ማንሰራው ምናምን ነገር አለኝ። እና ከዛ በኋላ ተቀጣጠረን፣ ስልክ ተቀያየረና በሌላ ቀን ተቀጣጠረን። ሄድን የት 22 አካባቢ ገበይ ለሆስፒታል አካባቢ ይመስለኛል። ረዥም ጊዜ ስለሆነ 96 ሊያልቅ ወደ 97 አካባቢ ላይ ነው። እና ወደዛ ሄደን ስፖርት ቤት የሆነ የድር አዳራሽ ነው እዛ ኢንተርናሽናል ቴኳንዶ ገር የሚባል ያስተምርበታል። እና ትርፍ ሰዓት ሰኞ ሮብ ዓርብ ለኛ ይሰጠንና እዛ ማስተማር ጀመርኩ ከሱ ጋር። እና ድሮ ጫካ ማሰራቸው ልጆች አሉ ኢንተርናሽናል ናሽናል ቲም የነበሩ እንደነ ኪርቤል እንደነ ሲሳይ እና ሰፈር ደግሞ ከልጅነት ጀምሮ በእነሱ በማስተማር የጀመርኳቸው አሁን ዱባይ ነው የሚኖረው ሲሳይ፣ አንደኛው ጀርመን ነው የሚኖረው እሸቱ። እነሱን ይዣቸው ከሽሮ ሜዳ ቦሌ ድረስ እየሄድን እነሱን ስፖርት ቤት እያሰራው ሌሎችን ጀምሬ ነበርና ያ የመጀመሪያ ጣሪያና ግድግዳ ኖሮት ያስተማርኩት በፊት ጫካ ነበረው ማስተማር። ጣሪያና ግድግዳ ኖሮ ልክ እንደ ስፖርት ቤት ያስተማርኩት ያቺ ቀን ናት 1996 ወደ መጨረሻ አካባቢ ላይ ያቺ ጊዜ ናት እኔ የማስታውሳት። አሁን እንዳልከኝም የተወሰኑ ተማሪዎችን ስም እየጠቀስክልኝ ነበረ እና በዚሁ አጋጣሚ የመጀመሪያዎቹን ተማሪዎችን ታስታውሳቸዋለህ? አዎ በደንብ ነው ማስታውሳቸው። እነሱም በየቦታው እኔን የሚያነሱኝን ሰዎች ናቸው ምነግርህ ካሁን እንጂ ብዙዎችንም በእኔ ውስጥ አልፈው የራሳቸውን ስፖርት ቤት ከፍተው ውጭ ሀገር ላይ እየኖሩ ትልልቅ ቦታዎች ላይ የደረሱ ብዙዎቹም አሉ። እንደገናም ደግሞ አስተማሪዎችም ሆነው እኔ ጋር ትሬን ማድረግ የሚፈልጉ አሉ እስካሁን ሰዓት ድረስ። እና የመጀመሪያው እንግዲህ ከሰፈሬ ልጆች ነው የጀመርኩት ማስተማር ጫካ እያልኩኝ። ከዛ በኋላ እንደዚህ ስፖርት ቤት ሲንከፍት እያልን ነው እያሰፋን ያለ ነውና በፊት ላይ ምንድነው ስፖርቱን ማስተማር ስፖርቱን ማስፋፋት ነው እንጂ እንደ ቢዝነስ አይደለም የምናየው። ነፃ ነበረ የምናስተምረው። እና አዳራሽ ስንከራይ የአዳራሽ ክራይ የተወሰነ ልጆች ከከፈሉ ሌላውን ምንም እንትን አንለምንና አሉ የሰፈር ልጆች ማስተምራቸው ቅድም እንደነገርኩ እንደነ ሲሳይ እንደገና ሌላ ሲሳይ ያለ ናሽናል ቲም ረጅም ሰዓት የገባ ይሙት ኩኩብራው ወንድም እነሱ ልጆች ሆነው አስተምራቸዋለሁ። እንደነ ኪሩቤል አይነት በጣም ትልልቅ ደረጃ ላይ ከሴቶችም እንደነ አይን አዲስ አሁን መጠራል ልጆችን በሙላ ናሽናል ቲም የነበሩ ናቸው። ናሽናል ቲም ላይ የተወዳደሩ ናቸው። እና ብዙ ልጆችንም ናሽናል ቲም ከኔ በኋላ እስከ ማፑቶ ምንድነው እስከ ጋና ድረስ ፓርቲሲፔት አድርጌያለሁ። የተወሰኑ ነገሮችን አስቀምጫለሁ። እና ብዙዎቹ በናሽናል ቲም ውስጥ ገብተው እኔ ናሽናል ቲም ኮች ባልሆንም ግን ለናሽናል ቲም ብዙ ተማሪዎችን አብቅቻለሁ። እና እነዚህን ልጆችን አረሳቸዋል። በጣም አሪፍ። ወደ አሰልጣኝነት ከገባህ በኋላ የገጠሙ ተግዳሮቶች አሉ? ይኖራሉ። ስፔሻሊ በአሰልጣኝ ላይ ሊኖር ይችላል። ተማሪ እያለ ቅድም እንዳልኩ ነው እና የምትደሰታቸው ኮምፒቲሽን ላይ ውድድር ላይ ቤቶች ሲያድጉ ምናምን ደስ ይልሃል። አሰልጣኝ ሆነ ግን ብዙ ነገሮችን ኬር ስለምታደርግ አሰልጣኝ ላይ ሆነ ብዙ ነገሮችን እንትን ይላል። ቴኳንዶ በፊት ላይ አሁን ላይ አውትዶር ምናምን ተለመደ እንጂ የቤት ውስጥ ስፖርት ነው። በዚህ አጋጣሚ 5ኛ ዳኔን ስፈተን ሪሰርች የሰራሁት የማሰልጠኛ ቦታ እጥረት በሚል ጥናት ያጠናሁት እና እኔ በአሰልጣኝ ውስጥ ሆኜ በጣም ያስቸገረኝ ብዬ ማስበው የማሰልጠኛ ቦታ ነው። እኔ ከ1996 ቀደም እንዳልኩ ወደ 97 በደንብ በትክክል ማስተማር ጀምሬያለሁ። ወደ 21 ዓመት ምናምን ሳስተምር በጣም ብዙ ቦታ አስተምሬያለሁ። ልጆችን ምናምን ነገር ላይ ዛሬ እዚህ አስተምረክ ነገ ደግሞ ሌላ ቦታ ሂደት አስተምራል። እኔ ያችን ነው ማስታወስ ያችን በአሰልጣኝነቴና ያው ውድድርም ስለሆነ በመሸነፍም በማሸነፍም የተወሰኑ ነገሮችን እንትን ሊል ይችላል። ግን አሰልጣኝ ሆኜ ግን በጣም ትንሽ እንትን ያለኝ ይሄ የማሰልጠኛ ቦታ ላይ ሁሉም የኔ ብቻ ሳይሆን የብዙዎቹ አሰልጣኝ ነው ብዬ አስባለሁ። የማሰልጠኛ ቦታዎቹ ምቹነት የላቸውም ነው ወይስ የለም ጭራሹኑ? ማሰልጠኛ ቦታዎች ምቹነት ብቻ ሳይሆን አንደኛ የሆነ ምቹ የሆነ ነገር ላይ ትፈልጋለህ። ሁለተኛ ቴኳንዶ እየዘመነ ነው የሚመጣው። ጊዜ እየዘመነ ነው። እኛውን ጫካ ሰርተን የመጣ ነው። ዛሬ ላይ ጫካ አታስተምረን።
ወይ ፉቲንግ ምናምን እንደ ትንፋሽ ለአንዳንድ ነገር ካልሆነ በስተቀር የምታስተምርበት ነገር አይደለም። ድሮም እንደ ነውር ይታያል። አንድ ሰው የቴኳንዶ ዩኒፎርም ለብሶ ውጪ ላይ ምናምን ነገር ላይ አንዳንዱ እንደውም ስፖርተኛ መሆኑን ላይ ይደብቃል፣ እንዲታወቅበት አይፈልግም። አሁን እዛ ላይ አይደለም እና ከጊዜው ጋር ቴኳንዶ ሁል ጊዜ አብዴት እየሆነ ስለሚሄድ ሞር የቤት ውስጥ ስፖርት ነው፣ ቤት ውስጥ ነው የምትሰራው እና ውጭ ሀገር ላይ ምንድነው በትምህርት ቤቶች በዩኒቨርሲቲዎች ምናምን እየተሰጠ ስለመጣ እነሱ ኦልሬዲ በአንድ ጊዜ አድገዋል። እኛ ሀገር ላይ ግን ምንድነው ሙያተኛው ነው ስፖርቱን እያስተዋወቀ እየሰራ ያለው እና በመንግስት ደረጃ ላይ ያለው ከሙያተኛው ጋር በጣም ጋፕ አለ፣ የማትግባባቸው ፓርቶች አሉ እና በፌዴሬሽንም ደረጃ ላይ እነዚህ ሙያተኛ የሆነ ሰዎች አይደለም የሚቀመጡት፣ አማተር ስለሆኑ የማሰልጠኛ ቦታን ለማግኘት በጣም ትቸገራለህ። ድንገት የምታገኘው እነዚህ የወጣት ማዕከሎች፣ የእድር ቤቶች፣ የድሮ የቀበሌ አዳራሽ ነው እና እነሱንም ማግኝተህ ብዙ ጊዜ ለስብሰባ ቢዚ ይሆናል እና ሰዓትን ጠበቀ ልጆችን አታስተምርም እና ያ በእኔ ብቻ ሳይሆን በብዙ የቴኳንዶ አስተማሪዎች ላይ ይሄ ነገር ላይ ችግር አለ ብዬ ነው የማስበው እና ይሄን አስታውሳለሁ። በማሰልጠን ውስጥ እያለ በጣም ማትረሳው አስቸጋሪ የምትለው ገጠመኝ ካለ እንዲሁም ደግሞ አስደሳች ነው በዚህ ነገር በጣም ተደስቼ ነበር ያሳለፍኩት ለምታስበው ቀን አለ? አዎ ይኖራል። ያው ምንድነው ብዙም ይኖራል፣ ግን ይሄ ነው የምትለውን ነገር ላይ አሁን ላይ ላይመጣልኝ ይችላል። ለምሳሌ በጣም የሚያስቸግር ብላይ ቀደም ጠይቀኝ፣ አንደኛው የማሰልጠኛ ቦታ ነው። ሁለተኛ ነገር ላይ ውድድር ነው። ሁሌ ያው ቴኳንዶ የውድድር ስፖርት እንደመሆኑ መጠን ውድድር ላይ ውጤት ስታጣ ውጤት ስታገኝ እንደምትደሰቱ ስታጣ ምናምን እንትን ይልሃል እና አንድ የሚቆጨኝ በጣም ብዙ ፓርቲስፔት አድርጌያለሁ ድሮ አስተማሪ ያለው እያወዳደርኩኝ በጣም እና አጠቃላይ ሻምፒዮን ሆኜ አላውቅም እና የሆነ ሰዓት ላይ እኩል መጥቼ ሻምፒዮን መሆኑን በእኛ ቴክኒካል አሰጣጣላለ ሄቪ ዌት ላይ የተሻለ ያመጣ በሚል ያችን ያጠዋትን በጣም የሚያሳዝነኝ የሚቆጨኝ ጊዜ ናት። ያችን ነገር ላይ አለማሳካቴ እሷ ትንሽ እንትን ትለኛለች። በአሰልጣኝነቴ ግን በጣም በጣም ደስ የሚለኝ የእውነቴ ነው። ልክ እንደ ተወዳዳሪ ሆኜ አገሬን ወክዬ እንደተወዳደርኩኝ አሰልጣኝ ሆኜም ደግሞ በጣም ደስተኛ የሆንኩት ቴኳንዶ ለሁሉም የሚል ለቴኳንዶ ህብረተሰብ መጽሐፍ ጽፌ በማቅረቤ በጣም ማረሳው ሙቭመንት ነው እና ይሄ አሰልጣኝ ሆኜ ካደረኳቸው ካስደሰቱኝ ትልቁ ነገር ዋነኛው ነው ብዬ ባስብ ደስ ይለኛል እና ይሄ ሙቭመንትን መቼም አረሳውም እና የምችለውን ነገር ላይ ኮንትሪቢዩት አድርጌያለሁ ብዬ አስባለሁ። እግዚአብሔር ከፈቀደ ደግሞ ቁጥር 2 በቅርብ ጊዜ ይወጣል። በጣም አሪፍ። ይኸው እዚህ ጋር እየተመለከትነው ነው እንግዲህ ተመልካቾቻችን ቴኳንዶ ለሁሉም የተሰኘ መጽሐፍም በ2016 ዓ.ም ላይ ግሎባል ማስተር አራፋይኔ ለቴኳንዶ ህብረተሰብ አቅርቦልናል ማለት ነው። ስለሱም እስኪ ትንሽ ብታብራራለን። እሺ አመሰግናለሁ። በድጋሚ በጣም ነው የማመሰግነው። እውነት ለመናገር ዛሬ ኢንተርቪው ለማድረግ እዚህ ድረስ እኔ ጋር መተክ ይህንን ነገር ላይ በማድረግ ሳላመሰግን አላልፍም። እግዚአብሔር እድሜና ጤና ይስጥህ። ምንድን ነው ስለዚህ መጽሐፍ ለማውራት የምፈልገው ምን መሰለ፣ ቴኳንዶ ከመስራታችን በፊት ጫካ ነው የምንሰራው፣ ውጭ ነው የምንሰራው፣ ፊልሞችን እያየን ነው፣ አንዳንድ ነገሮችን እያየን ነው የምንሰራው እና እነዚህ ነገሮችን ስናይ አንድ ማረሰው መጽሐፍ ነበር፣ በጣም ሳፖርት አድርጎኛል። የካራቴ ሚስጥር የሚል መጽሐፍና ከዛ እሱን እያየን አስተምር ነበረ። የዛ ሰዓት ላይ የካራቴ ሚስጥር ብዬ ማስበው የካራቴ ፊልም ሳይሆን የካራቴ መጽሐፍ ሳይሆን አይቀርም እና የዛ ሰዓት ላይ እኛ ቴኳንዲስት አይደለንም፣ ውሹ ካራቲስት አይደለንም፣ ምንም አይደለም። ዝም ብለን እንደ ስፖርቱ ነው የምንሰራው። ያንን እያየን እንሰራለን። ከዛ በኋላ ቪዲዮ ከሰዓት እንገባለን። ማታ ስንመጣ ደግሞ መጽሐፉ ላይ የሆነ ነገር ይዤ አስተምር ነበርና ያ ስለጠቀመኝ ስላወቅኩኝ ያሰብኩት የነበረው ምንድነው በ2019 በፈረንጆች አቆጣጠር በእኛ 2011 ይመስለኛል ኮሪያ ሀገር ሄጄ ከመጣሁ በኋላ ኢሚዲየትሊ ወደ ሀገሬ ስመለስ ይህን መጽሐፍ ማዘጋጀት አለብኝ ብዬ አሰብኩኝ። ምክንያቱም ምንድነው ሁልጊዜ ስልጠና ስትወስድ መጽሐፎች ይሰጡሃል፣ አንዳንድ ነገሮች ሳፖርት የሚደረጉ ነገሮች ይላል። ስፖርቱን ያሳደጉት እነሱ እንደዛ ነውና እኛ ሀገር ላይ ደግሞ ምንም ሪፈር የምናደርግበት የለምና አንድ የማይረሳ ከኛ በላይም ያሉት አስተማሪዎች ከኛ በላይም ያሉትም አስተማሪዎች ሁልጊዜ የሚጠቀሙት ማስተር ብርሃኑ አክርሶ የሚባል ማስተር ውሹ፣ የክብደት ማንሳት፣ የቴኳንዶ፣ የአይቲኤፍ፣ የደብሊቲኤፍ እነዚህ መጽሐፎችን በሙሉ ላይ ይጽፍ ነበር እና እሱ ምንድነው በእነዚህ ውስጥ አልፎ ሳይሆን ያነባል። የዛ ሰዓት ላይ አክሰሱ ነበረው ኢንተርኔት ምናምን እነሱን ነገሮችን ያመጣ ነበርና ያ የብርሃኑ አክርሶ ቴኳንዶ የሚል መጽሐፍ በጣም ለሁሉም ህብረተሰብ ጠቅሟል።
የውሹ ምናምን እና ትልልቅ ማስተሮችም ስለሚናገሩ ስለማቅ ነው። እና ከዛ በኋላ ግን ቴኳንዶን ዲቴል እየተማረን ስንሄድ ያ መጽሐፍ ከአይቴፍ ጋር ይጠረዝ ነበር። እያወቀን ስንሄድ ቃላቶቹ አንዳንድ ቴክኒኮቹ ምናምን ነገር ላይ የአይቴፍ ስሞችም አሉበትና አሁን ላይ እየቆየን ስንሄድ እኛ ራሳችንን ማስተር ስናደርግ የምታውቃቸው ነገሮች አሉና ያ መጽሐፍ ጠቅሞናል። እና እኔ ደግሞ ምንድነው በየክልሉ ላይ ስልጠና ሰጣለሁ፣ በየቦታው ሰጣለሁ እና በየክልሉ ላይ እውቀታችንን ለማካፈል ምንቹ ጊዜም የለም ነበርና ቢያንስ ቴኳንዶን ማቀራረብ አለብኝ የሚል አሰብኩኝ። ዋናው መጽሐፉን እንድጽፍ ያደረገኝ ቅድም እንዳልኩ ኮሪያ ሄጄ ከመጣሁ በኋላ አንድ ሰው ግሎባል ማስተር የሚባለው አንድ ሰው ወይም ኢንተርናሽናል ማስተር፣ ግሎባል ማስተር እና ኢንተርናሽናል ማስተር ተመሳይ ነው። ታይትሉ ነው ግሎባል ማስተር ኮርስ የሚባለው እና ኢንተርናሽናል ማስተርም አሁን ላይሰንሳችን ላይ ሲሰጠን ኢንተርናሽናል ማስተር እከሌ ተብሎ ነው የሚሰጠው እና ይሄ ስላለ ኢንተርናሽናል ማስተር አሁን አንዳንድ ጊዜ ግር ስለሚለው ነው ሰው። ያ ማለት ምን ማለት ነው? ቴኳንዶን እኔ ኢትዮጵያ ውስጥ ያለው ማስተር አሜሪካ ካለው ማስተር ጋር እኔ 6ኛ ዳን ከሆንኩኝ እሱ 6ኛ ሰርድ ሌቨል ማስተር ከሆነ አንድ አይነት ነው ስለ ቴኳንዶ ልናወራ የምንችለው ምን ማስተማር ያለብን። እና የኪኪዮን ሄድኳርተሩ ምን ይላል? በዓለም አቀፍ ደረጃ ላይ ቴኳንዶን አንድ አድርጉ ነው። ስለዚህ እነዚህ ማስተሮች ዲስፓች ማስተሮች በየሀገሩ ላይ የሚሰጡት ምንድነው? ቴኳንዶን ለማቀራረብ ቴኳንዶን ለማስተዋወቅ ነው። እና እኛም ስልጠና ስንወስድ ይሄ ነገር ነው። ከዛ እንደመጣውኝ ኢሚዲየትሊ መጽሐፌን ማዘጋጀት አለብኝ ብዬ መጽሐፌን ለማዘጋጀት ችያለሁ። በየክልሉ ላይም ይህንን ስልጠና በምሰጥበት ሰዓት ላይ እነዚህ መጽሐፎችን እያበረከቱ ይገኛለሁ እና የመጽሐፉ ሂደት ይሄ ነው። በጣም አሪፍ። ይህን መጽሐፍ የት ልናገኘው እንችላለን? ይሄ መጽሐፍ በተለያዩ መደብር ቤቶች ይገኛሉ። በዋነኝነት ጃፋር የመጽሐፍ መደብር ይገኛል። እንደገናም ደግሞ በራሴ ቻናሎች ላይ በራሴ ድረገጾች ላይ ይገኛሉ። እኔ ጋር ይገኛሉ። የተለያዩ የቴኳንዶ ማስተሮች ጋር ይገኛሉ። የቴኳንዶ የማርሻል አርት ዩኒፎርም የሚሸጥበት መሸጫዎች ቦታ ላይ ይገኛሉ። በየአቅራቢያው የቴኳንዶ በጣም ተሰራጭቶ እየተሸጠ ነው የሚገኝ። በጣም አሪፍ። ስለዚህ ይህን ቪዲዮ የምትመለከቱ ሁላችሁም ይህንን መጽሐፍ በመግዛት ስለ ቴኳንዶ ከመሰረቱ ጀምሮ እንድታውቁ በጣም ያግዛችኋል። እኔም በደንብ አንብቤዋለሁ። በጣም ምርጥ መጽሐፍ ነው። ስለዚህ ሁላችሁም እየገዛችሁ እንድትጠቀሙ ጋብዛችኋለሁ። በመቀጠል ደግሞ በኢትዮጵያ ውስጥ እንዲሁም ደግሞ በክልል ከተሞች ላይ ያበረከትካቸው አስተዋጽኦች አሉ ብዬ አስባለሁ። ብዙን ጊዜ ሰው ስለራሱ አያወራም፣ ስፔሻሊ ኢትዮጵያኖች አናወራም እና ቴኳንዶን ያው ረዥም ዓመት አስተምሬያለሁ። ወደ 21 ዓመት አስተምሬያለሁ። አሁን ላይ 6ኛ ዳን አለኝ። 6ኛ በቴኳንዶ ብላክ ቤልት አለኝ። ኢንተርናሽናል ማስተር ነኝ። ኢንተርናሽናል ኤግዛሚነር ነኝ። በኢትዮጵያ ውስጥ የኢትዮጵያ ወርልድ ቴኳንዶ ፌዴሬሽን የሚያዘጋጃቸውን ዳን ቦርድ ላይ አባል ሆኜ እሰራለሁ። በአዲስ አበባ ወርልድ ቴኳንዶ ፌዴሬሽን ቴክኒካል ኮሚቴ ሆኜ ረጅም ዓመት ሰርቻለሁ። ቪዲዮ ሪፕሌይ ሰርቻለሁ እና የስልጠናዎችን ማናሎችን አዘጋጃለሁ። በኢትዮጵያ ውስጥ ብዙ ነገሮችን ኮንትሪቢዩት እያደረግኩኝ ነው ብዬ አስባለሁ። ኢትዮጵያ ውስጥ ስልጠና በመስጠት ስልጠና የሰጠሁባቸውን ቦታ ከምቆጥር ያልሰጠሁባቸውን ብነግርህ ይሻላል። ምክንያቱም በጣም ብዙ ቦታ ላይ ሄጃለሁ። ስፔሻሊ ኦሮሚያ ላይ ሁሉም ላይ ሄጃለሁ እና ሁሉም ክልል ላይ ሄጄ የምችለውን ነገር ላይ ኮንትሪቢዩት እያደረግኩ ነው። አሁን ደግሞ የኢትዮጵያ ወርልድ ቴኳንዶ ፌዴሬሽን በአዲስ አደረጃጀት የተሻለ ነገሮችን ይዞ እየመጣ ነው እና ድሮ እኛም ተማሪም ሆነን አሰልጣኝም ሆነን የምንጠይቃቸው ነገሮች አሁን የሚመለሱበት ሰዓት ነው ይመስለኛል። ግን ምንድነው የኢትዮጵያ ወርልድ ቴኳንዶ ፌዴሬሽን አሁን ያለበት ሁኔታ ስፔሻሊ ዳን ላይ ያለው አስቸጋሪ ነገር ነው። እነዚህ ነገሮችን ካስተካከለ በኋላ ያሰባቸው ነገሮችን ሶሻል ሚዲያ ላይ በሚለቀቁ በሚደረጉ ነገሮችን ድሮ እኔ ስለማስበው ይህን ነገር ስለምፈልግ ሲስተም እንዲዘረጋ ስለምንፈልግ ሙያተኛ ገብቶ እንዲሰራ ስለምንል ያንን ነገር ላይ እያየን ነውና ከኢትዮጵያ ወርልድ ቴኳንዶ ፌዴሬሽን ጋር ኮላብ አድርጌ አዳዲስ ነገሮችን ለመስራት በጣም በዝግጅት ላይ ይገኛለሁ። በጣም አሪፍ ጠብቃለን። በመቀጠል ደግሞ በማርሻል አርት ህይወት ውስጥ ያገኛቸው ስኬቶችን ገለጸልኝ። ያው እንግዲህ በማርሻል አርት ውስጥ ስትሄድ ስኬቶች ያው መደናቀፍም ቢኖርም ስኬቶች ደግሞ በጣም ይኖራሉ። ያ ማለት ምን ማለት ነው? ቅድም እንደነገርኩ በኢንተርናሽናል ውድድር በመሳተፌ የኢትዮጵያ ወርልድ ቴኳንዶ ፌዴሬሽን አባል በማድረጌ እነዚህ ነገሮች ለእኔ ስኬቶች ናቸው። ዋነኛው ደግሞ ምንድነው እኔ የተወሰነች ኮንትሪቢዩት አድርጌላቸው ትልቅ ደረጃ የደረሱ ልጆች አሉ። ትልቅ ደረጃ ላይ የደረሱ አስተማሪዎች አሉ። በሌላ ዘርፍ ላይ ሆነው እኛ ጋር መጥተው ትሬኒንግ በማድረጋቸው ራሱ ይሄ ስኬት ነው። ራሳቸውን ጠብቀው በመሄድ የግድ ስፖርት ቤት መክፈት ብቻ የለባቸውም እና ለትልልቅ አስተማሪዎችም ብዙ ነገሮችን ሳፖርት እያደረግኩኝ ነው የምገኘው እና
እነዚህ ስኬቶች ናቸው። በሚሄድባቸው ቦታዎች ላይ የተለያዩ ሽልማቶችን አግኝቻለሁ። ውጭ ሀገርም ሄጄ ዳኝነት ለመዳኘት ሄጄ በዛውም ስልጠና ሰጥቼ የመጣሁባቸው ጊዜ ማረሳባቸው ናቸው እና እነሱን ነገሮችም ለእኔ ስኬቶቼ ናቸው። ስለዚህ የኢትዮጵያ ስፖርተኛ ምን ያህል አቅም እንዳለው ምን ያህል ጠንካራ እንደሆነ ማሳያንን ብዬ አስባለሁ እና ብዙ ስኬቶችን አግኝቻለሁ። እያንዳንዱ ክብሩ ራሱ በቂ ነው እና የቴኳንዶ ዲሲፕሊን ያላቸው በኢትዮጵያ ውስጥ ያሉ ተከባብረን ተፋቅረን እየሰራን ነው እና ብዙ ስኬቶችን አግኝቻለሁ። በጣም አሪፍ። በአሁን ጊዜ ወርልድ ቴኳንዶን የት እያሰለጠንክ ትገኛለህ? አሁን እንዳልከው እኔ በደንብ እየሰራው ያለሁት ወርልድ ቴኳንዶ ላይ ቴኳንዶ ነው። ሰምታይምስ እነዚህ ፊትነሶችንም አንድ ላይ አድርጌ ቴኳንዶ ፊትነስ የሚለውን አዲስ ክሬት አድርገን ከተወሰነ ድርጅቶች ጋር ለምሳሌ ኢትዮ ፋይት ናይት ላይ የኢትዮ ፋይት ናይት መስራች ባለቤት ግሎባል ማስተር ዳግማዊ ወርቅነህ ከሱ ጋር በችዱካን ብዙ የተለያዩ እቅዶችን ዘርግተን በቅርብ ጊዜ የተለያዩ ነገሮችን እንሰራለን። እሱ በቅርብ ጊዜ የሚታወቅ ነው። ሌላው እኔ አሁን ዋነኝነት የራሴን ክለብ ከፍቼ እያስተማርኩ ያለሁት አባዶ ነው። የካ አባዶ የሚባል አካባቢ እዛ ነው እያስተማርኩ ያለሁት። በዚህ በካፒታል ሆቴል ስልጠና እየሰጠው እገኛለሁ። እንደገና ደግሞ ኤቴል ጂም ኮንቬንሽን ሴንተር ፊት ለፊት ሲኤምሲ እሰጣለሁ። እንደገና ደግሞ አዳዲስ ፕሮጀክቶችን ይዘን አብረን ከተለያዩ ማስተሮች ጋር እንቅስቃሴ እያደረግን ያለ ነው። በኢትዮጵያ ወርልድ ቴኳንዶ ፌዴሬሽን በቅርቡ አንድ ሰርፕራይዝ ይኖራቸዋል። የኢትዮጵያ ወርልድ ቴኳንዶ ፌዴሬሽን ትልልቅ ማስተሮችን በመሰብሰብ የስራ እድል የስራ ሹም ተሰጥቶናል እና እሱን በቅርብ ጊዜ ነው የምናሳውቀው። እሱን እና እንደዚህ አይነት እንቅስቃሴዎችን እያደረግኩ ነው። እስፔሻሊ በየቤቱ እየሄድን ፐርሰናል ትሬነር አስተምራለሁ። እነዚህን እንቅስቃሴዎችን እያደረግኩኝ ነው የምገኘው። በጣም አሪፍ። ቆንጆ ቆይታ እያደረግን ነው። ቴኳንዶ አሰልጣኝ ባትሆን ምን ልትሆን ትችል ነበር? ብዙ ቦታ የሚጠየቅ ጥያቄ ነው ይሄ ብዙ ቦታ የሚጠየቅ ጥያቄ ነው እና ብዙዎቹም እንዲህ ይጠየቃሉ እና አታቆም፣ ያው ፈጣሪ ነው የሚለ ግን ዝም ብለህ የምትገምታቸው ነገሮች አሉ። እኔ የቴኳንዶ አስተማሪ ባልሆን ኖሮ ኳስ ተጫዋች ነበር። ኳስ ተጫዋች ሆን ነበረ። የእውነት አጥቂ ተከላካይ አጥቂ ነኝ። ኳስ በጣም እጫወታለሁ። ለትምህርት ቤት እጫወታለሁ። ለቀበሌ ድሮ ቀበሌ ነበር የሚባለው እጫወታለሁ እና ኳስ ስቲል አሁንም ድረስ ማየትም መጫወትም ደስ ይለኝ። ስለዚህ ስለ ኳስ ካነሳን አይቀር አንድ ጥያቄ ይጠይቃለሁ። ሜሲ ወይስ ሮናልዶ? በጣም በጣም ጎበዝ ናቸው። በዓለም ላይ ትልልቆችም የሚጠየቅ ጥያቄ ነው እና በዓለም ላይ ሁሉም ሰው እንትን የሚለው ነው እና እኔ የራሴን ምልከታ ነው እና ሁለቱንም አድናቂ ነኝ። በጣም ነው የማደንቀው። ግን ወደ ሮናልዶ አደላለሁ። እንዴት ሮናልዶን ልትመርጠው ቻልክ? የሆነ ክራይቴሪያ ይኖራል ብዬ አስባለሁ። ይሁን አንዳንድ ጊዜ ዝም ብለህ መውደድ የሚባል ነገር አለ። ዝም ብለህ ስታይ ምናምን ደስ የሚል ነገር አለ እና ሁለቱም ኳስ ተጫዋቾች ናቸው። የተለያየ ታለንት አላቸው። ዓለምን ለረዥም ጊዜ በብዙ ዓመት ሁለቱ ሲፎካከሩ ነበር እና ሮናልዶን የማስቀደምበት ፓርት ምንድን ነው? ታጋይነቱ። ሜሲ ደግሞ ከሮናልዶ የሚበልጥባቸውን የማስቀደምባቸው ፓርቶች አሉ። ግን እንደዚህ ሁለቱን ብታመጣልኝ ማን ታስቀድመኝ ብትለኝ እኔ ሮናልዶ ነው የማስቀድመው እና የሮናልዶ አድናቂ ነኝ። የመሲም አድናቂ ነኝ፣ ግን ሮናልዶ ይበልጥብኛል። ቅድም እንዳጫወትከኝ ሙቪዎችን እያየህ ነው ወደ ማርሻል አርቱ ዓለም እንድትቀላቀል የቻልከው እና ከአክሽን ሙቪዎች ላይ ማንን ታደንቃለህ? የኔ ብቻ አይመስለኝም እውነቱን ለመናገር ሁሉም ሰው በዛ ተነሳስቶ በዛ አክተር ተነሳስቶ ነው እና ብዙዎቹ ያውቃሉ። እኔ ያውቃሉ። ጃን-ክሎድ ቫን ዳም ማለት በቃ እውነቱን ለመናገር በጣም 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 በቃ በዛ ሰዓት ላይ ፌመስ ሁላችንንም የሳበ የሚሰራቸው አክሽኖች በጣም ደስ የሚል ነገር ነውና ሙሉ የሱን ፊልም እዚህ ሀገር ላይ ሁላችንም እንሰራለን በየጫካው እየገባንና እኔ እንደውም በዚህ አጋጣሚ አንድ ፊልም ሰርቻለሁ። ጫካ ውስጥ ቆይቷል። 1998 ዓ.ም ላይ የቫን ዳምን ልክ በውሃ ውስጥ በእንስራ ውስጥ ውሃ ሆኖ እሱን በጃም ተርን ስንሰብር ምናምን ነገር ላይ በደንብ እሱን ሰር በገመድ እንደዚህ ታስረን መለጠጥ፣ ስፕሊት፣ እንስራ መስበር፣ ዛፍ መምጣት የቫን ዳምን ኮፒ ለማድረግ ሞክር ነበርና በጣም እኔ ቫን ዳም በቃ አድናቂው። እሺ ከቫን ዳም የትኛው ሙቪ ትወድለታለህ? ያው የሚታወቀውና ኪክ ቦክሰር
ኪክ ቦክሰር በጣም 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 በቃ አንደኛ ነው። ሌሎች ፊልሞች በሙሉ አሪፍ ናቸው፣ ግን ኪክ ቦክሰር ለእኔ አንደኛ። ኪክ ቦክሰር በጣም የምወደው ፊልም ስቲል የዛሬ ሳምንት አይቼዋለሁ፣ በቅርብ ድረስ አየዋለሁ እና በጣም የምወደው ፊልም ማደንቀው ቫንዳምን ነው። ከቫንዳም ፊልም የመጀመሪያው ማደንቀው ኪክ ቦክሰር ነው። በመቀጠል ሪኮመንድ ማድረግ የምትችለው ይኖራል? ሁሉም የቫንዳም ፊልሞች በሙላ ወደ መጨረሻ አካባቢ ላይ የተወሰኑ ፊልሞች እንደ በፊቱ ባይሆኑም ከመጀመሪያው ጀምሮ እስከ መሀል ድረስ ያሉት የቫንዳም ፊልሞች ሁሉም የሚታዩ ናቸው። ለምሳሌ ብለድ ስፖርት አይ ቲንክ የኔ ፌቨሪት ነው እሱ። ብለድ ስፖርት በጣም እና የተሻለ ነው ብለድ ስፖርት። እንደገና የተለያዩ ፊልሞችም አሉት የቫንዳም እና ደብል ኢምፓክት ምናምን። ስለዚህ አክሽን ፊልሞች ናቸው። ሞር አክሽን ላይ ትኩረት እያደረገ ገባ። ግን መጀመሪያ ላይ እነሱ እጅን የእግር ቴክኒክ ብቻ ነበረ የሚሰራቸው ፊልሞች። ሪንግ ላይ ነው በብዛት የሚሰራው እና ቫንዳም ታታሪ ነው እና እሱ ከሱ የተሻለ ቴክኒኮች የሚሰሩ እኮ አሉ። ግን የዛ ሰዓት ላይ የእሱ የእውነት ነው የሚመስለው እና እነ ጀትሊ ፊዚኩም ደስ ይላል። ያ እነ ጀትሊ እነ ጄኪጃን ምናምን ከሱ የተሻለ ቴክኒኮችን ይሰራሉ። የእሱ ግን የሆነ አላር ላይ አትራክት ያደርጋል፣ የሚስብ ነገር ነው፣ የእውነትም ነው የሚመስለው እና የቫንዳም አድናቂ ነው። ደስ ይላል። እሺ አሁን ደግሞ ለቤተሰቦችህ ትንሽ አጫውተን። ቤተሰቦቼ እኔ መጀመሪያ ባለትዳር ነኝ፣ የሶስት ወንድ ልጆች አባት ነኝ። ባለቤቴ ዳግማዊት ዮሐንስ ትባላለች። በጣም ታታሪ ጎበዝ፣ ጽናት ያላት፣ በጣም ነው መወዳት፣ በጣም ነው ማከብራት። እዚህ መድረሴም ለእኔ ትልቁን ቦታ የምትይዘው እሷ ናት እና ከዛ በተረፈ ቤተሰቦቼ፣ እህቶቼ፣ ወንድሜ፣ የወንድሜ ሚስት፣ የእህቴ ባል፣ እነሱን በሙላ ላደንቅ እወዳለሁ። የባለቤቴን እናት፣ እነዚህ በሙላ ለእኔ በእኔ ህይወት ውስጥ ያሉ ናቸው እና ልጆቼ ማያ አረፋይኔ፣ አሜን አረፋይኔ፣ በፍቅር አረፋይኔ በጣም ነው የምወዳቸው። ጎበዙኑ፣ በርቱ፣ በትምህርታቸው ጠንክሩ እና እነሱም እንዳንተ ቴኳንዶ ውስጥ አሉ እየሰሩ ነው። ሞር በእናታቸው ጫና ነው እየሰሩ ያሉት። እኔም ብዱም ጫና እንትን አለም የእነሱን እንትን በመጠበቅ ነው እና ቅድም እንዳልኩ ድሮ እኛ በራሳችን ኢንተረስት ነው የምንሰራው፣ ራሳችን እየሄድን ፈልገን ነው የምንሰራው። አሁን ግን በወላጅ ምክንያት ነው የሚሰሩትና እነዚህ ነገሮችን እስቲ ቴኳንዶ ላይ አሁን የሚታዩ ትንሽ ድክመት ናቸው ብዬ ማሰባቸው ናቸው እና ኢንተረስት ኖራቸው አይደለም ልጆች የሚመጡት እና ልጆቼ ይሰራሉ። የብራውን ቤልት አላቸው ሁለቱም። ግን ባለቤቴ በሙስናን የሰጣቸው ነው የምትለኝ እና ብራውን ቤልት ላይ ያሉ በጣም ጎበዝ ናቸው። በዲሲፕሊን በትምህርታቸው አንደኛ ስቲል አንደኛ ነው የሚወጡት። አንደኛው 3ኛ ክፍል ነው፣ አንደኛው ደግሞ 5ኛ ክፍል ነው። አንደኛ ነው የሚወጡት። በትምህርታቸው ጎበዝ ናቸው እና የእናታቸው ጥንካሬ ነው እዚህ ያደረሳቸው እና ይሰራሉ፣ እነሱ ይሞክራሉ ስፖርት። በመቀጠል ማስተር ወርልድ ቴኳንዶ በኢትዮጵያ ውስጥ በበቂ ሁኔታ አድጓል ብለህ ታምናለህ? እንደጠየቀኝ ጥያቄ ምንድነው ቴኳንዶ እንደዚህ ደረጃ ላይ ደርሷል፣ አድጓል፣ እንደዚህ ወርቋል ምንልበትን ሳይሆን በእኔ ያረዳድ፣ በእኔ እይታ ካለኝ ኤክስፔሪየንስ አንጻር፣ ከቆይታ አንጻር ቴኳንዶ አሁን ካለበት ከፍ ማለት አለበት ወይ ደግሞ አሁን ያለበት ጥሩ ነው ብዬ እኔ ጀጅ ሳረግ ወይንም ደግሞ ስገመግም ምንድነው የምልህ በውድድርና በአንዳንድ ማዕረጎች የተሻለ ነው ብዬ አስባለሁ። ለምሳሌ ውድድር ላይ ወርልድ ሻምፒዮና ውድድር፣ የወጣቶች ኦል አፍሪካን ጌምስ ስቲል እየተሳተፈ ነው፣ ጥሩ ነው ውጤቱ። በዛም ውጤት ፓርቲስፔት እያደረገ ነው የምንመጣው እና በዳኝነት ኢንተርናሽናል ዳኞች፣ ብዙ ኢንተርናሽናል ዳኞች አሉ። ኮሪያ ሀገር እስከሚሄድ ኦል አፍሪካን ጌምስ እስከ መዳኘት ኢንተርናሽናል ዳኞች ወጥቶበታል ከወርልድ ቴኳንዶ። ሌላው ደግሞ ኢንተርናሽናል ማስተሮች፣ ግሎባል ማስተሮች ላይሰንስ ያላቸው በወርልድ ቴኳንዶ። አወቃቀሩ ከባድ ስለሆነ የወርልድ ቴኳንዶ በዛ ውስጥ አልፎ እዚህ ወርልድ ቴኳንዶ እዚህ ደረጃ ላይ ደርሷል። ጥሩ ነገሮቹ በጣም ብዙ ናቸው። እንደ ጅማሬው ደግሞ መድረስ ያለብን ቦታ ላይ ስትል ደግሞ የሚቀረን ፓርቶች ብዙ አሉ። እውነቱን ለመናገር መስራት ያለብን የሚጠበቅብን ፓርቶች አሉ። አትሌቶች ላይ መስራት አለብን። አወቃቀራችን መስተካከል አለብን። በዚህ አጋጣሚ የኢትዮጵያ ወርልድ ቴኳንዶ ፌዴሬሽን ያንን አወቃቀር ይዞ እየመጣ ነው። በቅርብ ጊዜ ይሻሻላል ብዬ አስባለሁ እና እንደ ቆይታችን ደግሞ በአንድ ጊዜ ከፍ የምንልባቸው ፓርቶችን ሳናደርግ የቆየንባቸው ፓርቶች አሉ። ወደ ውድድር ቴክኒካል ነገር ላይ ስገባ የኦሎምፒክ ስፖርት ስለሆነ ሁልጊዜ አፕዴት ይሆናል። በዛ ምክንያት ይመስለኛል የውድድሮቹ ጥራት፣ ለምሳሌ እኛ የምንወዳደርባቸው ሁልጊዜ አፕዴት ስለሚሆኑ ማቴሪያሎቹ፣ ሴንሰሮች፣
ያስፈልጉናል ሁልጊዜ ሴንሰር። በአሁኑ ሰዓት ላይ ምንድነው በየክለቡ ሴንሰር አለ ውጭ ሀገር ላይ። እኛ ሀገር ላይ ደግሞ በፌዴሬሽን ደረጃም ትንሽ ይከብዳል። ሴንሰሮች ያስፈልጋሉ፣ ቦርዶች ያስፈልጋሉ። እነዚህ ነገሮች በሙላ ማቴሪያሎቹ በጣም ኤክስፔንሲቭ ስለሆኑ እኛ ሀገር ላይ ለማግኘት ይከብደናል እና እነዚህ ነገሮችን ማሟላት በጣም ይጠበቅብናል። እነዚህ ከተሟሉ ውድድሮችንም እያደረገን ስለሆነ እና የሚቀሩን ፓርቶች ብዬ ማስባቸው እነዚህ ናቸው። ሌላው የማሰልጠኛ ቦታ አሰልጣኙ በፈለገበት ቦታ ላይ የማይሰራባቸው መንገዶች ስላሉ እነዚህ ነገሮችን ቢስተካከሉ ስፖርቱ አሁን ካለበት ከፍ ይላል የሚል ሀሳብ አለኝ። በአሁኑ ወቅት ላይ የሚታዩ በማርሻል አርት ዙሪያ እርስ በርስ መከባበር ሁኔታዎች እየቀነሱ እየጠፉ ይገኛሉ እና አንተ ይህን እንዴት ትመለከተዋለህ? ቅድም ስለ ማርሻል አርት አውርቻለሁ። በጣም ጥልቅ የሆነ ሀሳብ ያለው ማርሻል አርት አንዳንድ ጊዜ ያንን የምንስትባቸው ፓርቶች የሚታዩ ናቸው፣ እውነቱን ለመናገር ማለት ነው። በዲሲፕሊን እኔ ከ2000 ሚሊዮን በኋላ የነበሩትን ሳይ ዲሲፕሊኖቹ በጣም ትክክለኛ ጠብቆ የመጡ ናቸው። ከዛ በኋላ ያሉት ነገሮች ናቸው ትንሽ ይላሉ የመጡትና በፊት ላይ ከ2000 ሚሊዮን በኋላ ላይ በአንድ ክለብ ውስጥ በአንድ ቤት ውስጥ 4 ማርሻል አርቶች ይሰሩ ነበር ተከባብረው ማለት ነው። እነዚህ የሚታወቁ ስፖርቶች ውስጥ 4ቱም አንድ ላይ በአንድ ፓርት ፈረቃ የተለያዩ አስተማሪዎች ያስተምሩ ነበር እና ውሹ፣ ቴኳንዶ፣ ካራቴ ምናምን የሚባሉ ተከባብረው ይሰራሉ። ምክንያቱም ያ የሆነበት የራሳቸው ዲሲፕሊን አላቸው። እነዚህ ነገሮችን ምንድነው ተጠብቆ ነው የመጣው። በኋላ ላይ ግን በዲሲፕሊን ግድፈት የምናያቸው ፓርቶች አሉ። ግን የተለያዩ ስፖርቶች መጥተው እንደዚህ ኮምፒቲሽን ማየታችን ለምሳሌ ያህል ቀደም እንደነገርኩ እኔ መወዳደር እየቻልኩኝ ሳልወዳደር ቀርቻለሁ። ስለዚህ አሁን ደግሞ እንደዚህ አይነት ኦፖርቹኒቲዎች ሲመጡ ደግሞ ልጆች ሲወዳደሩ ስናይ ልንደግፍ ይገባል፣ ግን ዲሲፕሊን በጠበቀ መንገድ ነው። ምክንያቱም እነዚህ መሰረታዊ የሆኑ ማርሻል አርቶች ሁል ጊዜ ሊከበሩ ይገባል እና ከዛ እንግል አየዋለሁ። መኖሩ እንደዚህ አይነት ነገሮች ጥሩ ነው፣ ግን መከባበርን የመሰለ ነገር የለም። መከባበር፣ መረዳዳት፣ መፈቃቀር ያስፈልጋል። ማርሻል አርት ራሱ ይህንን ነው የሚለን። ይህንን ከጣሰን የምንሰራው ስራ በሙሉ ልክ አይደለም ብዬ ነው የማስበው። እኔ በዛ እንግል ነው የማየው። በትክክል። ስለዚህ የነገርከኝ ነገሮች እንዳሉ ሆኖ ይሄ ነገር እንዲፈታ መፍትሄው ምንድን ነው ብለህ ታስባለህ? እንደኔ መፍትሄ የሚመለከተው አካል እንደ መፍትሄ የሚመለከተው አካል የማርሻል አርት ባለሙያዎችን ሰብስበው በዚህ ነገር ላይ ፓርቲሲፔት የሚያደርጉትን ስፔሻሊ ሲኒየር ማስተሮችን የቆዩ ለቴኳንዶ መስዋዕት ለማርሻል አርት መስዋዕት የከፈሉ ሰዎችን በመጥራት አንዳንድ ጊዜ ከሁለት አንገድ የምታየው አለ። ትናንትና አንተ ማርሻል አርትን ጀመርክ ብለህ ዛሬ ላይ በር መዝጋት የለበት። እነሱን ነገሮችን መታረም መቻል አለባቸው። አይ ዛሬ የኛ ጊዜ ነው ብለህ ደግሞ የትላንትናውን ነገር አጥፍተህ መምጣትም የለበት። መመጋገብ ያስፈልጋል። ትላንትና ያጣኸውን ዛሬ ደግሞ እሰጥሃለሁ ብሎ ሰው ሲመጣ አክሰፕት ማድረግ አለበት። ግን በምን አይነት መንገድ ነው የሚመጣው የሚለው ነው እና በጠረጴዛ ዙሪያ ቁጭ እየተባለ ስለ ፍቅር፣ ስለ ዲሲፕሊን መስበክ። ማርሻል አርት ማለት ይሄ ነው። ህጉን መተግበር መቻል አለብን። ከህጉ መጣስ ህግን መጣስ ምንድነው ወደ ሌላ ነገር ስለሚያስኬድን ያንን ነገር ላይ ማስተካከል የምንችለው ቁጭ ብለን በመነጋገር ተከባብሮ መስራት ያ ነገር ላይ በጣም ኢምፖርታንት ነው እና ሶሉሽን ይኖራል ብዬ አስባለሁ። እና አሁን ላይ ደግሞ የቴክኖሎጂ ጊዜ ወይም ደግሞ የሚዲያ ጊዜ ስለሆነ ሁሉም እየተነሳ የሚያወራባቸው ፓርቶች ናቸው። በየቤቱ ሆነው ህብረተሰቡ የሚያየው ጂምናዚየም ልጁን ልኮ ሳይሆን እንደዚህ በቲክቶክ ላይ የሚያዩቸው ነው የእውነት ስለሚመስላቸው ያንን ነገር ላይ ደግሞ ረገብ አድርገን ቁጭ ብለን ተነጋግረን የሚሰሩባቸው ፓርቶች ቢፈጠሩ ጥሩ ነው ብዬ አስባለሁ። በትክክል በጣም አሪፍ ትክክለኛ ምላሽ ነው ማስተር። ከዚህ በመቀጠል ልታሳካቸው የምታስባቸው ግቦች አሉ? አዎ ያው ይኖራሉ። ሰው አይደለ የምታሰብባቸው ነገሮች ይኖራሉ። በማርሻል አርቱ ላይ አንዳንድ ጊዜ የምታገኛቸው ነገሮች አጥጋቢ ባይሆኑም ግን ኢንትረስቱ ስላለ ፍላጎት ስላለ ባይዘዌ በወርልድ ቴኳንዶ እንደኔ የተጠቀመ የለም። እኔ በወርልድ ቴኳንዶ ነው የምኖረው። ወርልድ ቴኳንዶ አልጠቀምኩትም። ወርልድ ቴኳንዶ ግን እኔ ጠቅሞኛል ብዬ አስባለሁ። በቴኳንዶ በጣም ነው የምወደው ስራዬን፣ በጣም ነው ስፖርትን የምወደው። ቀደም እንዳልኩ ከስፖርት ውጭ ከቴኳንዶ ውጭ ያው ኳስ ነው እና ግን ቴኳንዶን ጠቅሞኛል ብዬ ከሚያወሩ ሰዎች አንዱ እኔ ነኝ እና ግን ለቴኳንዶ ምን ማድረግ አለብኝ የሚለውን ገና ብዙ የሚቀረኝ ነገር አለና የራሴ ፕላኖች አሉ። ለምሳሌ ያህል የቴኳንዶ የመጀመሪያ የማርሻል አርት ፕሪንሲፕል የሚለው ምንድነው? ደካሞችን መርዳት ነው የሚለው። ደካሞችን መርዳት ነው። አንድ የጀመርኩት ፕሮጀክት አለ። ምንድነው? ፓወር አቢሊቲ የሚል የኦቲዝሞች ወይም ደግሞ ኦቲስቲክ የሆኑ ልጆችን ቴኳንዶ ሄጄ እዛ ስልጠና ሰጣለሁ። እነሱን ኬር አረጋቸዋለሁ። በቴኳንዶ ውስጥ ብዙ ነገሮችን እንዲያደርጉ እየረዳው ነው።
እና እንደዚህ አይነት ተቋሞች ላይ በቅርብ ጊዜ ብዙ ነገሮችን ለማድረግ አስበናል። ምክንያቱም ምንድነው አክቲቪቲ በጣም ስለሚያስፈልጋቸው በዚህ ጉዳይ ላይ እየሰራው ነው ያለሁት እና ከ2 እና ከ3 ዓመት ትልቅ ድርጅት ይኖራል ብዬ አስባለሁ። እዛ ነገር ላይ ተሳክቶልን ያንን ለማየት እሞክራለሁ። ቴኳንዶም ዳግመኛ ወደ ኦሎምፒክ የሚገባባቸውን ፓርቶች ከፌዴሬሽን ከሚመለከተው አካል ጋር ከጓደኞች ጋር ሆኜ ቴኳንዶን ለማገዝ እጥራለሁ። ቀደም እንደነገርኩ አንድ ድርጅት አለ ኢትዮ ፋይት ናይት ወይንም ደግሞ ማስተር ዳግም የሚባል ማስተር አለ። በጣም ቅን ወጣት የኛ ታናሽ ሆኖ ትልልቅ ነገሮችን የሚያስብ ከዚህ በፊት ብዙ ስራዎችን የሰራ ማስተር ነው። አሁንም ብዙ እቅዶችን ይዞ መጥቷል። ከፊት ለፊትም እንደውም ኢትዮ ፋይት ናይት የሚል ፋይት ውድድሮችን አዘጋጅቷል። ከዚህ በፊት ለመጀመሪያ ጊዜ እሱ ነው ያዘጋጀውና ከዛ መልስ ወደ ቴኳንዶ በመመለስ ብዙ ፕሮጀክቶችን ከሱ ጋር የያዝናቸዋሉ እና ከሱ ጋር የምንሰራቸው ፓርቶች ይኖራሉ። ኦልሬዲ 2ኛ መጽሐፌ አልቋል። ኦልሬዲ ወደ ህትመት ብቻ ነው የሚቀረው። እነዚህ ነገሮች ይኖራሉ ብዬ አስባለሁ። በጣም አሪፍ ማስተር። እሺ ቴኳንዶ ከሌሎች ማርሻል አርቶች የሚለይበት ነገር እስኪ ንገረኝ። ቅድም እንዳወራ ነው ያው እጅም ግራም እና ቀኝ እጅም ልዩነት አለው አይደል? አንዱ ከአንዱ የሚለይባቸው ፓርቶች ይኖራሉ። እኔ በደንብ ማስተር ያደረኩት እየሰራሁበትም ያለው ቴኳንዶ ላይ ነው። በወርልድ ቴኳንዶ ነው እየሰራሁ ያለሁት። ውሹ የራሱ ዲሲፕሊን አለው። በዓለማችን ላይ በጣም ብዙ ከ200 ከ300 በላይ ማርሻል አርቶች አሉት እና እኛ የምንሰራቸው ፓርቶች ደግሞ ምንድነው የራሳችንን ስፖርት ብቻ የምናይ ከሆነ ሌሎችን ማነጻጸር አንችልም። እውነቱን ለመናገር ባንሰራም ልናነብ እንችላለን ሌሎችንም። ግን እኔ ወርልድ ቴኳንዶ ላይ ስመጣ አወቃቀሩ ይሻላል ብዬ አስባለሁ። ይህ ፋውንዴሽን ከውጭ ከዓለም ጀምሮ ያለው አመጣጥ ጠንካራ ስትሮንግ። አንደኛ ኦሎምፒክ ውስጥም ስለገባ ይመስለኛል እነዚህ ነገሮችን እንደዚህ አይሆኑትና አሁን እዚህ እኔ እናንተ ቁጭ ብለን እንኳን ቢያወራን አሴምብል ቁጭ ብለው ህግ ሊቀይሩ ይችላል። ስለዚህ ያ ነገሩ ትንሽ እኔ ከሌሎች ማርሻል አርቶች ሌሎቹ ጋርም እንደዚህ ሊኖር ይችላል። ዲቴል በደንብ ጠልቄም ስለማላውቅ ግን ወርልድ ቴኳንዶ አወቃቀሩ አመጣጡ በጣም ደስ የሚል ይመስለኛል እና በዓለም አቀፍ ደረጃ ላይ ያለው አንድ መስመር ነው እና ድንገት አንዳንድ ሰዎች ኮንፊውዝድ የሚሆኑት ምንድነው ወርልድ ቴኳንዶ ራሱ ለሁለት የተከፈለ ነው ይላሉ። ወርልድ ቴኳንዶ ራሱን የቻለ ደብሊቲ ወይንም ደግሞ ወርልድ ቴኳንዶ ፌዴሬሽን ተብሎ ድሮ የሚጠራው ወርልድ ደብሊቲኤፍ አሁን ደግሞ ደብሊቲ ነው። በፈረንጆች 2017 ላይ ነው የቀየረውና እሱ ስታቢሊቲ ያደረገው በ1973 ዓመተ ምህረት ነው የተቋቋመው ማለት ነው። ይህንን ያቋቋመው ደግሞ ስኩኪዮን ነው። ኪኪዮን የሚባል ሄድኳርተር አለ። የሁሉም ዳንን የሚሰጥክ ሴሚናሮችን የሚያዘጋጅ አንዳንድ ዲሞንስትሬሽኖችን የሚያደርግ ብዙ ነገሮችን ሌቭላችንን የሚያስተካክለው የስኩኪዮን ነው። ደብሊቲ ደግሞ የኮምፒቴሽን ነው። ቴኳንዶ ውድድር ነው ብሎ ራሱን በውድድር ውስጥ ካሪኩለም ቀርጸው በኦሎምፒክ ደረጃ ላይ ያበቃ ደብሊቲ ነው። ደብሊቲ እና ኩኪዮን እጅና ጓንት ሆነው ነው የሚሰሩት እና ይሄ አንድ ፌዴሬሽን ነው እንደንተን ስናየው እና አንዳንድ ጊዜ ኮንፊውዝድ ስለሚሆነው እና ወርልድ ቴኳንዶ አንድ መዋቅር ይቻል። ግሎባል ማስተር አረፋ አይኔ ከዛሬ 5 ዓመት በኋላ በምን ላይ ልናገኘው እንችላለን? በምን እንጠብቀው? እንግዲህ ፈጣሪ ነው የሚያውቀው። እንግዲህ እየሰራን ነው። ፈጣሪ እድሜና ጤና ሰጥቶን ከዚህ የተሻሉ ነገሮችን እንሰራለን ብዬ አስባለሁ። ከዚህ ቀደም ውጭ ሀገሮች ላይ ሄደን ስልጠናዎችን እንወስዳለን፣ አንዳንድ ነገሮችን እናደርጋለን እና በአጋጣሚ ታንዛኒያ ሀገር ላይ ውድድር ለመምራት ሄጄ የእኛን ኮኦርዲኔተር አይተው ስልጠና መስጠት አለብህ ብለውኝ ከጓደኛዬ ጋር አሁን አሜሪካ ሀገር ነው የሚገኘው ማስተር ኤርሚያስ ይባላል። ከእሱ ጋር ስልጠና ሰጥተን የመጣ ነው እና አሁን ያልካቸው አመት እንኳን ባይደርስም ወይ ከዛ በፊትም ከዛ በኋላም ሊሆን ይችላል በኢንተርናሽናል ማስተር እንደምንለው ሁሉ በዓለም አቀፍ ደረጃ ላይ ኢትዮጵያ የምትተዋወቅበትን ለምሳሌ ትልልቅ ጓደኞቼ ውጭ ሀገር እየሄዱ ዳኝነት ይዳኛሉ። እኛ ደግሞ ውጭ ሀገር እየሄድን ቴኳንዶ ኢትዮጵያ ውስጥ እንደዚህ ያለ ብለን የምንሰራባቸውን የምናሰለጥንባቸውን ፓርቶች እሱን እየሰራን ያለ ነው እና ከፈጣሪ ጋር ቴኳንዶን ወደ አንድ ለማምጣት ያንን ነገሮችን እንቅስቃሴ እያደረግን ነው የምንገኘው። እግዚአብሔር ከፈቀደ ከ5 ዓመት በኋላ ትልቅ ደረጃ ላይ እንገኛለን ብለን አስባለሁ። በጣም አሪፍ። ያሰብከውን ፈጣሪ እንዲያሳካልህ ጠይቃለሁ። አሜን። በመጨረሻ ማስተላለፍ የምትፈልገው መልእክት፣ ሀሳብ እንዲሁም ደግሞ ምስጋና ካለ ድሉ ልስጥ። እሺ፣ በጣም አመሰግናለሁ። በመጀመሪያ እንደዚህ ሰዓት ላደረሰን እስከዚህ ሰዓትም ስለጠበቀን ለልዑል እግዚአብሔር ምስጋናዬን አቀርባለሁ። በመቀጠል እዚህ ድረስ መታችሁ ኢንተርቪው እናድርግ ብላችሁኝ
እድል ስለሰጣችሁኝ እናንተንም ከልብ አመሰግናለሁ። በመቀጠል ያው ቤተሰቦቼን በጣም ነው የምወዳቸው፣ በጣም ነው ማከብራቸው። ባለቤቴን በጣም ነው የምወዳት፣ እህቶቼን፣ ወንድሜን፣ ሁሉንም በእኔ ዙሪያ ላይ ያሉትን በጣም ላመሰግን እወዳለሁ። በመቀጠል ለእኔ እዚህ መድረስ ብዙ መስዋዕት የከፈሉ ሰዎች አሉ። ያው ጠርቼ ስለማልጨርስ እንደው በጀምላው አንዳንድ ነገሮችን ለማድረግ ልሞክር እንጂ የመጀመሪያ ቀደም እንዳልኩ እኔ የመጀመሪያ ፈርስት ዳን ያገኘሁት በሰፈሬ ልጆች ነው ብያለሁ። የሰፈሬ ልጆች በጣም ሳፖርት አድርገው እያለና ደግሞም ዳኑንም ሰጠቻቸዋለሁ። አሁን 6ኛ ዳን ስለደረሱ ይዘሉታል እና እነሱ ፈርስት ዳኔን ሳገኝ በጣም ብር በማዋጣት እኔ ውድድር ስወዳደር በመደገፍ በጣም ብዙ ነገሮችን አድርገውልኛል። ላመሰግናቸው እወዳለሁ። ሁሉም ባሉበት ላመሰግናቸው እወዳለሁ። ስለዚህ የሽሮ ሜዳ ልጆች፣ የሰፈሬ ልጆች፣ አብሮ አደጎች፣ የ08 ልጆች በጣም ነው የምወዳችሁ። መቼም ማረሳችሁም እና ከእናንተ ጋር ያሳለፍኩት ነገር ላይ ለእኔ ያደረጋችሁልኝ ነገር በጣም ነው የማመሰግነው። በጣም አሪፍ። በመቀጠል ያው እዚህ ደረጃ ላይ እንድደርስ ትልቁን ድርሻ የሚወስደው ቴኳንዶን በትክክለኛው መንገድ እንድራመድ እንዲሄድ ቴኳንዶ ይሄ ነው ብሎ ያስተማረኝ ማስተር ጌቱ ክብረት አመሰግነዋለሁ። በጣም ጥሩ አስተማሪና ጀግና የሚችል አስተማሪ ነው ያስተማረኝ እና በጣም በቃ ከቫንዳም ቀጥሎ ማደንቀው እሱ ነው። በጣም አሪፍ። በጣም ጎበዝ ነው። በጣም ጎበዝ አሰልጣኝ፣ ዲሲፕሊን አለው። በጣም ጎበዝ አሰልጣኝ ነው እና በሱ በመማሬ በጣም እድለኛ ነኝ፣ ደስተኛም ነኝ። በመቀጠል እንደ አባት፣ እንደ ወንድም፣ እንደ ታላቅ፣ እንደ ጓደኛም ሆኖ እኔ ወደኋላ ሲል ወደፊት ሂድ እያለኝ እዚህ ደረጃ ላይ እየገፋኝ ያደረሰኝ ማስተር ቴዎድሮስ፣ ግሎባል ማስተር ቴዎድሮስን በጣም ነው ማመሰግነው። ሌላው ማመስገን የምፈልገው ካስተማርኳቸው ተማሪዎቼ አንዱ በጣም ረዥም ዓመት እኔ ጋር ሰርቷል። እኔ ጋም በረዳት አሰልጣኝነት ረዥም ዓመት እኔን አገልግሎኛል። ለሱ ትልቅ ቦታ አለኝ። ማስተር ኤርሚያስ ኃይለ ሚካኤል ኢትዮጵያ ውስጥም ረዥም ዓመት በዳኝነት ላይ ቆይቷል። በዚህ አጋጣሚ ላመሰግነው እወዳለሁ። ቴኳንዶ ካስተማርኳቸው ተማሪዎቼ በጣም ጎበዝ፣ በትምህርቱም በስፖርቱም በጣም ጎበዝ የሆነ ረዥም ዓመት ከልጅነቱ ጀምሮ ነው ያስተማርኩት። ከኔ ጋም ናይጄሪያ በመሄድ የኢንተርናሽናል ማስተሪንግ ኮርስ እና ኤግዛሚነር ስልጠናዎችን በመከታተል በአውትስታንዲንግ በመሸለም ኢትዮጵያን ያስጠራ ድንቅ ወጣት ነው። በዚህ አጋጣሚ ለማስተር ጆርጅ እና ለባለቤቱ ምስጋናዬን ላቀርብ እወዳለሁ። ጓደኞቼ አሜሪካ ሀገር ላይ ማስተር ኤርሚያስ ተክሉ በጣም ከነ ባለቤቱ በጣም ብዙ መስዋዕት የከፈለልኝ ሰው ነው እና በጣም አመሰግናለሁ። ከካናዳ ማስተር ተገኝ በጣም ብዙ ነገሮችን አድርጎልኛል። እሱንም ላመሰግን እወዳለሁ። ከአሜሪካ ሉልና ጓደኞቹ ተማሪዎቼ ናቸው። በጣም ነው የማመሰግነው። ከዱባይ እነ መስፍን በጣም በቃ ብዙ ናቸው። እንደዚህ እያልኩ መጥራት አልችልም። ከረሳሁኝ በጣም ይቅርታ። መጽሐፌን በእንደዚህ አይነት መንገድ ላይ ዲዛይኑን አውጥቶ አይ ማስተር ይሄ አይሆንም ይሄ ቄር እያለ ስንት ስራውን መስዋዕት ከፍሎ መጽሐፌን ያዘጋጀልኝ አንዱ ነው የምለው እኔ አንዱ ዓለም አንዳርጌ አንዱ ማተሚያ ቤት በጣም ነው ማደንቅ ማከብረ። እግዚአብሔር እድሜና ጤና ልጆችንም ይባርክ። በጣም ነው የማመሰግነው። በጣም ብዙ ልረሳ እችላለሁ። አሁን ላይ ቴኳንዶን ወደኋላ ባልኩበት ሰዓት ላይ ቴኳንዶ አሁን አንተ የምትሰራበት ሰዓት ነው ብሎኝ እንደገና ቴኳንዶ እንድሰራ ያደረገኝ የአሁኑ አዲሱ የኢትዮጵያ ወርልድ ቴኳንዶ ፌዴሬሽን ጸሐፊያችን ማስተር ሞቱማ ወይም ግሎባል ማስተር ሞቱማ ወይም ደግሞ ሞቲን ላመሰግነው እወዳለሁ። ጥሩ ጀግና ሰው ነው ያገኘነው እና በዚህ አጋጣሚ እሱን ላመሰግነው እወዳለሁ። በመቀጠል አክባሪ፣ በጣም ዲሲፕሊን ያለው ሰው፣ በጣም ትሁት የሆነ ሰው ማስተር ዮናታን ላከብርና ላደንቅ እወዳለሁ። እነዚህ ማስተሮች በጣም በእኔ ውስጥ ያሉ ናቸው። ብዙ ናቸው ግን እንደው ልጥራቸው በሚል ሀሳብ ነው እና ብዙን ጊዜ እንደዚህ ተናግሬ ማላቅምና ይህን አጋጣሚ ስላገኘሁኝ ነው። በጣም ነው የምወዳችሁ። ሌሎቻችሁ የረሳኋችሁ በጣም ይቅርታ አድርጉልኝ እና ለዚህ ስፖርት መስዋዕት የከፈላችሁ ትልልቅ ማስተሮች ከዛ ሰከንድ ጄኔሬሽን ሰርድ ጄኔሬሽን ድረስ ያላችሁ በሙላ ቴኳንዶን ሰለቼን ደከመኝ ሳትሉ ስቲል እየሰራችሁ ያላችሁ በህይወት ያላችሁ እግዚአብሔር እድሜና ጤና ይስጣችሁ። በህይወት የሌላችሁ እግዚአብሔር ነፍሳችሁን በአጸደ ገነት ያድርግ እያልኩኝ ለእናንተ ክብር ይገባችኋልና እዚህ ደረጃ እናንተ ባትኖሩ እኛ አንደርስምና ትልልቅ ማስተሮች ሁል ጊዜ አከብራቸዋለሁ። በመጨረሻም 6ኛ ዳኔን
እንድፈተን ኦፖርቹኒቲ ያመቻቸልኝ የፈተነኝም ግራንድ ማስተር ኪም በዚህ አጋጣሚ እሱንም ላመሰግን እወዳለሁ። እናንተን ከልብ ነው የማመሰግነው። ስፔሻሊ አንተን የቴኳንዶ ትሁት ቴኳንዶ የሚፈልገውን ዲሲፕሊን ያየሁብህ እና ቴኳንዶ ማለት ልክ እንደዚህ ነው፣ አንገት መስበር ነው እና ይሄ ነገር አለ። በችሎታም በስራህም አውቃለሁ በቅርበትና በትምህርት በአካዳሚ ያለ እውቀትንም አውቃለሁ እና ይህንን ፕሮግራም አዘጋጅተህ በእንደዚህ አይነት መንገድ ላይ በማቅረብ በዚህ አጋጣሚ ላከብርና ላደንቅ እወዳለሁ። የነበረን ቆይታ በጣም እጅጉን ወድጄዋለሁ። ቴንኪዩ በጣም አመሰግናለሁ ማስተር። ከግሎባል ማስተር አረፋይኔ ጋር የነበረን ቆይታ የተመለከታችሁትን ይመስል ነበረ። በጣም አስተማሪና አዝናኝ እንደነበረ ገምታለሁኝ። ግሎባል ማስተር አረፋይኔን የማውቀው በተለያዩ ስልጠናዎች ላይ የተካፈልኳቸው ስልጠናዎች አሉና በጣም አስተማሪ እንዲሁም ደግሞ ትውልድን መቅረጽ የሚችሉ የተለያዩ ኮርሶችን በማዘጋጀት እንዲሁም ደግሞ በማቀናጀት ነው። ስለዚህ ሁላችሁም ደግሞ ይህ የምትመለከቱትን ቴኳንዶ ለሁሉም የተሰኘ መጽሐፍን አበርክቶላችኋል። እንደኛ በአካል መታችሁ እሱም ማግኘት ወይም ደግሞ መሰልጠን ላልቻላችሁ ሰዎች፣ በክፍለ ሀገር ለምትገኙ ሰዎች ይህንን መጽሐፍ በመግዛት ራሳችሁን እንድታበቁ ጋብዛችኋለሁ። ይህንን የምታገኙትም አዲስ አበባ ውስጥ ከሆናችሁ ጃፋር መጽሐፍት ቤት በየትኛውም የጃፋርት መደብር ውስጥ ታገኙታላችሁ። እንዲሁም ደግሞ በተለያዩ ሀገራት ላይ ለምትገኙ ሰዎች የግሎባል ማስተር አረፋይኔን ስልክ ከላይ እዚህ ጋር አስቀምጥላችኋለሁ በመደወል እንዲሁም ደግሞ የቲክቶክ አካውንቱም አለ። እንዲሁም ደግሞ የተለያዩ የሶሻል ሚዲያ አካውንቶች አሉት። እዛ ውስጥ ገብታችሁ በማናገር እነዚህ መጽሐፎች ኦርደር ማድረግ ትችላላችሁ። ለነበረን ቆይታ እጅግ አድርጌ በጣም አመሰግናለሁ። ማስተር አንተንም ስላገኘሁህ ከልቤ ላመሰግንህ እወዳለሁ። በቀጣይ ፕሮግራሞቻችን ላይ እንደምንገናኝ ዛሬ ኢንተርቪው ያደረግነው፣ በስልጠናዎች ላይ ደግሞ በድጋሚ እንደምንገናኝ ተስፋ አደርጋለሁ። ስለሰጠኝ ጊዜ በጣም አመሰግናለሁ። በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ይህ ቻናል በዋናነት ማርሻል አርት እና ከማርሻል አርት ጋር የተያዙ ጉዳዮች ላይ የሚያተኩር ሲሆን እንደዚህ አይነት ኮንቴንት የሚመቻችሁ ከሆነ ሰብስክራይብ በማድረግ እንዲሁም ደግሞ የደወል ምልክቷን በመጫን ቤተሰብ መሆን ይችላሉ።